ቆይ የቪዲዮ ስክሪፕት መጻፍ ከመጀመራችሁ በፊት ይሄንን ዘዴ እወቁ። ያለበለዚያ ጊዜያችሁን በከንቱ እያባከናችሁ ነው። ትልልቅ ቻናሎች እንዴት ጀሚኒን እንደረዳት ተጠቅመው ጥራት ያላቸው ረጅም ቪዲዮዎችን በፍጥነት እንደሚሰሩ ላሳያችሁ። ዛሬ አዲስና አስደሳች ነገር ላካፍላችሁ ነው። ይህንን የጀሚኒ አጠቃቀም ዘዴ ስታውቁ እንዴት እስካሁን ይህንን አላወኩም ብላችሁ ራሳችሁን ትጠይቃላችሁ። አብዛኛዎቹ ዩቲዩበሮች ድምጻቸውን አጥፍተው የሚጠቀሙበት ነገር ግን ለማንም የማይናገሩት የጀሚኒ አድቫንስድ ዘዴ ይህ ነው። ሰላም! ዛሬ ሙሉ በሙሉ አዲስ የሆነ የቪዲዮ ፈጠራ ሂደታችሁን ወደ ላቀ ደረጃ የሚያሸጋግር የጀሚኒ አጠቃቀም ዘዴ ለረጅም ቪዲዮዎች እንዴት እንደሚሰራ በዝርዝር አሳያችኋለሁ። ሳብስክራይብ እያደረጋችሁ እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አሁን ወደ ቪዲዮ። እሺ፣ ዛሬ ደግሞ ጀሚኒን በመጠቀም ጀሚኒ ማለት እንግዲህ ኤአይ ነው። በባለፈ ቪዲዮአችን ስለ ቻትጂፒቲ አይተናል። ዛሬ ደግሞ ስለ ጀሚኒ እናያለን ማለት ነው። ጀሚኒን በመጠቀም የ20 ደቂቃ ቪዲዮ ስክሪፕትን እንዴት በ5 ደቂቃ ብቻ ሙሉ የተሟላ ፕሮፌሽናል ስክሪፕት መስራት እንደምንችል አሳያችኋለሁ። ሁላችሁም በትኩረት እስከ መጨረሻው ተከታተሉ። በተለይ መጨረሻ ላይ የምሰራላችሁ በጣም ወሳኝና አስፈላጊ ስለሆነ ሁላችሁም እስከ መጨረሻው ተከታተሉ። ስለዚህ ጀሚናይ አፑ የሌላችሁ ለአንድሮይድ ከፕሌይ ስቶር እንዲሁም ደግሞ ለአይፎን ከአፕ ስቶር በማውረድ ታዘጋጃላችሁ ማለት ነው። ስለዚህ ጀሚናይ የሚባለው አፑ ይሄ ነው። ስለዚህ በመጀመሪያ ወደ አፑ እንገባለን ማለት ነው። ጀሚናይ የሚለውን ጠቅ አረግና ክሊክ አረግና ወደ ውስጥ ገባለሁ። ስለዚህ ጀሚናይ እናንተ ሰርች ላይ ጉግል ጀሚናይ ብላችሁ ነው ሰርች የምታደርጉት። ልክ እንደዚህ ይመጣላችኋል። እንደዚህ ሲመጣላችሁ አሁን የ20 ደቂቃ ቪዲዮን ስክሪፕት በ5 ደቂቃ ውስጥ እንዴት እንደሚሰራ ነው ማሳያችሁ። ተመልከቱ። እኔ አሁን ያዘጋጀሁት ርዕስ አለ። እሱን ርዕስ ይዤ ልምጣ። እዚህ ጋር ነካለው። እዚህ ጋር ነካና ይሄው እዚህ ጋር ያስቀመጥኩት አለኝ። እኔ አዘጋጅቼ ምክንያቱም ቪዲዮ እንዳይረዝምብኝ አዘጋጅቼ ያስቀመጥኩት አለኝ ማለት ነው። ስለዚህ እሱን ይዤ እመጣለሁ። እዚህ ጋር ኮፒ አረግና ታች ነክቼ ወደሱ እመጣለሁ ማለት ነው። ስለዚህ እዚህ ጋር መጣና አስክ ጀሚኒ የምትለዋ ወይም ደግሞ ፕላስ ምልክት ያለችበት ታች ላይ እሷን ነው ጠቅ የምናደርግ። ከዚህ ላይ ጀሚኒ ስትጠቀሙ ቮይስ ሪከርድ መላክ ትችላላችሁ፣ እንዲሁም ቀጥታ ማናገርም ትችላላችሁ። ስለዚህ አሁን ቴክስቱን ነው ማሳያችሁ፣ እሱም በቀጣይ ቪዲዮ የማሳያችሁ ይሆናል። ስለዚህ እዚህ ላይ ጫን አረግና ፔስት አረጋለሁ። ፔስት እንደዚህ ሳረገው ምን ይመጣልኛል? የ20 ደቂቃ ቪዲዮ ስክሪፕት በ5 ደቂቃ በጀሚኒ አሰራር ለሚለው አማራጭ ርዕስ ስጠኝ ነው ያልኩት። ይሄንን ልክ እንደዚህ አሟልታችሁ ከጻፋችሁ በኋላ እዚህ ጋር ቀስት ምልክት አለች፣ በስተቀኝ ዝቅ ብላ ታች ላይ ቀስት ምልክት አለች። እሷን ወደ ቀኝ የዞረች ቀስት አለች። እሷን ጠቅስ አረጋት ወደ ይልከዋል ማለት ነው። ስለዚህ እንጠብቀዋለን። ይሄው አሁን ይሄው አንድ ባንድ አመጣልና ያያችሁት አይደል? አንድ ባንድ ምን ይላል መሰላችሁ? ለዚህ ርዕስ እንደ ፍላጎትህና እንደ ቻናልህ ባህሪ የሚሆኑ የተለያዩ አማራጮች ከዚህ በታች አቅርቤልሃለሁ ይለኛል። ስለዚህ አማራጭ ርዕስ ነው ያልኩት። ስለዚህ አንድ ርዕስ ሳይሆን የሚያመጣልኝ አማራጭ 3 4 5 ርዕስ ነው የሚያመጣልኝ። ስለዚህ አንደኛ አለ ትኩረትን የሚስቡ ወይም ደግሞ ክሊኪ ርዕሶች አለ። እነዚህ ርዕሶች የተመልካቹን የማወቅ ጉጉት ለመቀስቀስ የታለሙ ናቸው ይላል። ስለዚህ የመጀመሪያው እዚህ ጋር ርዕስ የ20 ደቂቃ ቪዲዮ ስክሪፕት በ5 ደቂቃ ውስጥ የጀሚኒ አስገራሚው ሚስጥር። ይሄ አንደኛው ርዕሴ ነው። ሁለተኛው በጀሚኒ ተጠቅመህ በ5 ደቂቃ ውስጥ ፕሮፌሽናል ስክሪፕት ጻፍ የሚል ሁለተኛ ርዕስ ሰጠኝ። ሶስተኛ እዚሁ ላይ ልክ እነዚህ ትኩረትን የሚስቡ ናቸው። በነጥብ ነው የከፈላቸው። ስለዚህ እዚህ ጋር ደግሞ በሶስተኛ ነጥብ ያስቀመጠው የዩቲዩብ ስራህን የሚያቀልልህ የጀሚኒ አስገራሚ ጥበብ ይላል። ሌላኛው ከእንግዲህ ስክሪፕት መጻፍ አይጨንቅህም፣ ጀሚኒ መፍትሄውን ይዞልሃል ይላል። እነዚህ ትኩረት የሚስቡ ርዕሶች ናቸው። ከነዚህ ውስጥ አንዱን መምረጥ ትችላላችሁ። ሌላኛው ደግሞ ከታች መመሪያ ተኮር ይላል። ሃውቱ ርዕሶች ይላል። ስለዚህ ለተመልካቹ በቀጥታ ትምህርትን እንደሚገኝበት የሚያሳይ ይሄ ደግሞ ርዕስ ምን ይላል? አንደኛ ነጥብ ብሎ እንዴት በ5 ደቂቃ ውስጥ የ20 ደቂቃ የቪዲዮ ስክሪፕት በጀሚኒ መጻፍ ይቻላል በጥያቄ መልክ ይሄ ርዕስ ይሆናል።
እንዲሁም ደግሞ ሌላኛው ጀሚኒን በመጠቀም ስክሪፕት የመጻፍ ሙሉ መመሪያ ለዩቲዩበሮች ይላል። ይሄም ሌላኛው ርዕስ ነው። ርዕሱ ግን ምንድን ተኮር ነው? መመሪያ ተኮር ርዕስ ይባላል። የላይኛው ደግሞ ትኩረት የሚስቡ ርዕሶች ናቸው። ስለዚህ ከዚህ ጋር ሌላኛው አሁንም የስክሪፕት አጻጻፍ ፍጥነታችንን በጀሚኒ እንዴት እናሳድግ የሚል ነው። ይሄ እነዚህ ምንድናቸው? መመሪያ ተኮር ከሚባሉ ርዕሶች 3 ሰጥቶኛል። እነዚህንም አያለው። አጭርና ግልጽ ርዕሶች የሚባሉ ደግሞ ጀሚኒ ለቪዲዮ ስክሪፕት አጻጻፍ፣ ይሄን ርዕስ ማድረግ ትችላላችሁ። የ5 ደቂቃ ስክሪፕት አጻጻፍ ጥበብ በጀሚኒ፣ ይሄም ሌላኛው ርዕስ መሆን ይችላል። ጀሚኒ አዲሱ የስክሪፕት ረዳትህ፣ ይሄም ሌላኛው ርዕስ ነው። ስለዚህ ከነዚህ ውስጥ አሁን መርጬ የተመቸኝ ነው ማለት መርጬ። እሺ ሌላኛው ደግሞ ለየት ያሉና ፈጣሪነት ያላቸው አንደኛ ነጥብ 20 ደቂቃ ቨርሰስ 5 ደቂቃ በጀሚኒ የታገዘ የቪዲዮ አዘገጃጀት ይላል። ሁለተኛው ነጥብ የስክሪፕት ድካም ይብቃ፣ በጀሚኒ በደቂቃዎች ውስጥ ይጨርሱ ይላል። ጠቃሚ ምክር፣ ቪዲዮው ላይ የምትጠቀመው ተምብኔል ምስል ላይ 20 ደቂቃና 5 ደቂቃ የሚሉትን ቁጥሮች ጎልተው እንዲታዩ ብታደርጋቸው ሰዎችን የመሳብ ዕድሉ ይጨምራል። ከነዚህ ውስጥ የትኛው ይበልጥ ለቪዲዮህ ይስማማል ይላል። ስለዚህ እነዚህ አማራጭ ርዕሶች ናቸው። እዚህ ርዕስ ውስጥ አንዱን ትመርጣላችሁ። ለምሳሌ እኔ ርዕስ መርጬ ነው እያሳያችኋለሁ አይደል? እናንተ ከዚህ ውስጥ ለምሳሌ አንዱን ብትመርጡ፣ ለምሳሌ ትኩረት የሚስቡ ከሚለው መካከል የ20 ደቂቃ ቪዲዮ ስክሪፕት በ5 ደቂቃ ውስጥ የጀሚኒ አስገራሚው ሚስጥር ብላችሁ ብጽፉ ይሄ ርዕስ ካደረጋችሁት የዚህን ርዕስ ይሄ ርዕስ ሆነ አይደለ? ስለዚህ ይሄን ርዕስ ካደረጋችሁ በኋላ በዚህ ቪዲዮ ሁክ ትቀበላላችሁ፣ ኢንትሮ ትቀበላላችሁ፣ ቦዲ ትቀበላላችሁ፣ አውትሮ ትቀበላላችሁ። ስለዚህ ስክሪፕት ማለት ስንት ነገሮችን የያዘ ነው? ሁክ፣ ኢንትሮ፣ ቦዲ እና አውትሮ 4 ነገሮችን ያካተተ ነው። ስለዚህ አራቱንም ዋና ወሳኝ የስክሪፕት ወሳኝ መረጃዎችን ማካተት አለበት። እንደዚህ አድርጋችሁ ርዕሳችሁን ትመርጣላችሁ። እኔ ርዕሴን መርጫለሁ። የመረጥኩት ርዕስም እኔ ርዕሴን መርጫለሁ። ስለዚህ በመረጥኩት ርዕስ ነው አምጣልኝ ብዬ አማራጭ ያመጣልኝ። ከዚህ ውስጥ አንዱን መርጣችሁ ወደ ምን እንሄዳለን? ቀጣይ ወደ ሁኩን ደግሞ እንዴት እንደምናመጣ ላሳያችሁ። ያው እኔ ቪዲዮ እንዳይረዝም ብዬ ቀድሜ ያዘጋጅቼ ስላስቀመጥኩት ነው። ስለዚህ እዚሁ ላይ ሁሉንም እያንዳንዱ እንትን ብለው ቪዲዮ በጣም አሰልች ይሆናል። ስለዚህ አሁንም እዚህ ላይ ታች ነካ አረግና ርዕስ መርጫለሁ። ሁክ ያዘጋጀሁት አለ፣ ኮፒ አረጋለሁ። ታችችን ነካና ወደዚህ ይመጣና አስክ ጀሚኒ ወይም ፕላስ ምልክቷን ላይ ጫና አረግና ፔስት አረጋለሁ። ፔስት ሳደርገው ልክ እንደዚህ ይመጣል። ዩቲዩበሮች ደብቀውት የቆዩ የጀሚኒ አጠቃቀም ዘዴ ለረጅም ቪዲዮዎች ለዚህ ርዕስ ቫይራል የሚወጣ ሰዎችን መያዝ የሚችል አማራጭ ሁክ ስጠኝ አልኩት። አያችሁ፣ አማራጭ ሁክ ስጠኝ። ስለዚህ ይህንን ቀስቷን ነካ አረግና እልከዋለሁ። መጀመሪያ ርዕስ ስጠኝ አልኩት፣ ርዕስ መረጥኩ። ከዛ በኋላ ሁክ ስጠኝ አልኩት። በመረጥኩት ርዕስ ነው ሁክ የሚጠየቀው። እሺ ሁላችሁም እዚህ ላይ ትኩረት ማድረግ ያለባችሁ በመረጣችሁት ርዕስ ብቻ ነው ሁክ የምትመርጡት። ለመረጣችሁት ርዕስ ታስገቡና ከዛ ለዚህ ሁክ አማራጭ ሁክ ስጠኝ፣ አማራጭ ኢንትሮ፣ አማራጭ ቦዲ፣ አማራጭ አውትሮ ብላችሁ ትቀበላላችሁ። ይሄው በጣም አሪፍ ርዕስ ነው ይላል። ደብቀውት የቆዩት የሚለው ቃል ተመልካች ዘንድ ትልቅ የማወቅ ጉጉት ይፈጥራል። ለዚህ ርዕስ የሚሆኑ ተመልካችን ገና ከመጀመሪያው ሰከንድ እስቲ ልየው የሚያሰኙ 5 የተለያዩ ሁክ መያዣ አማራጮች እንሆ ይላል። ስለዚህ አንደኛ ሁክ የሚስጥር ሁክ ይላል። ዘ ሴክሬት ሪቫል ይላል። ስለዚህ ብዙ ታዋቂ ዩቲዩበሮች በቀን 3-4 ቪዲዮዎችን እንዴት እንደሚለቁ አስበህ ታውቃለህ? ሚስጥሩ ዕውቀት ብቻ ሳይሆን የሚጠቀሙበት መሳሪያ ነው። ዛሬ አብዛኛዎቹ ደብቀውት የቆዩትን እና የ20 ደቂቃ ቪዲዮ ስክሪፕት በ5 ደቂቃ ብቻ የምትለቅበትን የጀሚኒ አጠቃቀም ዘዴ ፍርጥ አድርግላችኋለሁ ይላል። ይሄ አንደኛው ምንድነው? ሁክ ነው። ሁለተኛው የጊዜ ሁክ ይባላል ወይም ደግሞ ዘ ታይም ሴቨር። በስክሪፕት ዝግጅት ሰዓታትን ማባከን ይብቃህ። ይሄንን ቪዲዮ እስከ መጨረሻው ካየህ በአንድ ሳምንት የምትሰራውን ስራ በአንድ ቀን ውስጥ መጨረስ የሚያስችልህን የጀሚኒ ጥበብ ትማራለህ። ጊዜህን የምትቆጥብበት ብቻ ሳይሆን የቪዲዮህን ጥራት ወደ ሌላ ደረጃ የምታሸጋግርበት ዘዴ ነው ይላል። ይሄ ሁለተኛው ምንድነው? ሁክ። ስለዚህ ከነዚህ ውስጥ ታነቡና የተሻለና ሰዎችን ምን ያደርጋል የመያዝ አቅም አለው ያላችሁትን ትመርጣላችሁ። ሶስተኛው የውጤት ሁክ ይላል። ዘ ሪዛልት ኦሪየንትድ ይላል። ይሄንን ስክሪፕት ለማዘጋጀት ስንት ሰዓት የፈጀብኝ ይመስላችኋል? 20 ደቂቃ አይደለም፣ 1 ሰዓት በፍጹም። በጀሚኒ የታገዘ የ5 ደቂቃ ስራ ብቻ ነው። ውጤቱን ደግሞ እያያችሁት ነው። ትልልቅ ቻናሎች የቪዲዮ ጥራታቸውን ሳይቀንሱ በፍጥነት የሚሰሩበትን ይሄን ዘዴ ዛሬ ላሳያችሁ ይላል።
ይሄ ስንተኛው? ሶስተኛው ሁክ ነው። አራተኛው ፈታኝ ሁክ ይባላል። ዘ ቻሌንጂንግ ሁክ። አሁንም ድረስ ስክሪፕት ለመጻፍ ኮምፒውተር ፊት ለሰዓታት ትቀመጣለህ? እንግዲያውስ ገና ብዙ እየደከምክ ነው። ፕሮፌሽናል ዩቲዩበሮች ግን ስራቸውን ለኤአይ ሰጥተው እነሱ በሌላ ስራ ላይ ናቸው። ያንን እንዴት እንደሚያደርጉ ካላወቅህ ዛሬ ይሄ ቪዲዮ አይንህን ይከፍታል ይላል። አራተኛው ሁክ ነው። አምስተኛ ደግሞ አጭርና ድንገተኛ ይላል። ጀሚኒ ስክሪፕት እንዲጽፍልህ ብቻ ሳይሆን ቪዲዮህን ቫይራል እንዲወጣ የሚያደርግበትን የድብቅ ዘዴ ታውቃለህ? የማታውቅ ከሆነ የዛሬው ቪዲዮ ለዩቲዩብ ጉዞ ትልቅ ለውጥ ይዞ ይመጣል። ከዚህ ላይ ደግሞ ለተሻለ ውጤት ምክር ይልና ይነግራቸዋል። ቪዥዋል ይልና ሁክን ስትናገር ስክሪንህ ላይ የጀሚኒ ፕሮምፕት ሲሰራ የሚያሳይ ፈጣን ቪዲዮ ብታሳይ ተአማኒነትህን ይጨምራል። ጉልበት ወይም ኢነርጂ ይላል። በመጀመሪያዎቹ ከ10 እስከ 15 ሰከንዶች ውስጥ ድምጽህ በራስ መተማመን ያለበትና ንቁ መሆን አለበት። ከነዚህ ውስጥ የትኛውን ይበልጥ ለቪዲዮ አቀራረብ ይመቻልሃል? እዚህ ላይ ከጻፍክለት የተመቸህን ዘርዝሮ ያወጣል ማለት ነው። ስለዚህ ሁክ ከነዚህ 5 ሁኮች አንዱን ትመርጣለህ ማለት። አሁን ዋናው ስራችሁ ርዕስ መምረጥ ላይ ነው። ርዕስ ከተመረጠ በኋላ ለዛ ርዕስ ነው ሁክም ኢንትሮም ቦዲም አውትሮም የምትቀበሉት። ስለዚህ አሁን የመረጣችሁትን ርዕስ ሁክ ሰጥቷችኋል። እዚህ ውስጥ መርጣችሁ አንዱን በጣም አሪፍ ሐሳብ የገለጸላችሁ ምን ታደርጋላችሁ? ትጽፉና ወደ ቪዲዮአችሁ ታስገባላችሁ። ይሄን ከጨረስን በኋላ አሁንም ከታች ነካና ሁክ ጨርሻለሁ። ርዕስ አየነ፣ ሁክ አየነ። ሌላኛው ምን እናያለን? ኢንትሮ የሚለውን ኮፒ አደርግና አመጣለሁ። ከዛ በኋላ እዚህ ጋር የፕላስ ምልክቷን ጠቅ አደርግና ፔስት አደርጋለሁ። ይሄው ስለዚህ ምን አልኩት? እዚህ ጋር ምን አልኩት? ዩቲዩበሮች ደብቀውት የቆዩት ይሄ ርዕሴ ነው። ዩቲዩበሮች ደብቀውት የቆዩት የጀሚኒ አጠቃቀም ዘዴ ለረጅም ቪዲዮዎች ለዚህ ርዕስ ቫይራል የሚወጣ ሰዎችን መያዝ የሚችል አማራጭ ኢንትሮ ስጠኝ ያልኩት። ስለዚህ ርዕስና ሁክ አይተናል። አሁን ኢንትሮ ላይ ደርሰናል። ይሄው ጠቅ አረገውና እንደዚህ እልክለታለሁ። ስልክለት ዝርዝር አድርጎ ያመጣልኛል። በተለይ ከቻት ጂፒቲም ጀሚናይ በጣም የተሻለ ሐሳብ የማቅረብ አቅም አለው። ስለዚህ ሁላችሁም ከሁለቱም እያጣቀሳችሁ ብትጠቀሙ መልካም ነው። እሺ የመረጥከው ርዕስ በጣም ኪዩሪዮሲቲ ድራይቨን ነው ወይም ደግሞ በሌላ እንትን ጉጉት ቀስቃሽ ስለሆነ መግቢያው ኢንትሮ ተመልካች በመጀመሪያዎቹ 30 ሰከንዶች ውስጥ አስሮ ማስቀረት አለበት ይላል። ለዚህ የሚሆኑ 3 የተለያዩ የኢንትሮ አማራጮችን እነሆ ይላል። አማራጭ 1 የሚስጥራዊ ማህበረሰብ አቀራረብ ዘ ኢንሳይደር ክለብ ይላል። ይህ አቀራረብ ተመልካቹ እስካሁን የሆነ ነገር ሲያመልጠው እንደነበር እንዲሰማው ያደርጋል። ታዋቂ ዩቲዩበሮች አዳዲስ ቪዲዮዎችን እንደ ማሽን ሲያመርቱ እንዴት ይቻላቸዋል ብለህ ጠይቀህ ታውቃለህ? ብዙዎቹ የማይነግሩህ ሚስጥር ግን ጀሚኒን እንደ ተራ መጠየቂያ ሳይሆን እንደ ፕሮፌሽናል ኤዲተርና ዳይሬክተር መጠቀም መጀመራቸውን ነው። ዛሬ ለረጅም ቪዲዮዎች ብቻ ተብሎ የተዘጋጀውን እና ማንም ያልነገረህን የጀሚኒ አጠቃቀም ዘዴ ፍርጥ አድርግልሃለሁ። ይሄንን ካየህ በኋላ የቪዲዮ ስራህ እንደ ድሮው አይሆንም ይላል። ይሄ የመጀመሪያው አማራጭ ነው። አማራጭ 2 ደግሞ በቁጥርና በውጤት የታጀበ ይላል። ይሄም ከፊት ለፊታችሁ የምታዩት ይሄ የ20 ደቂቃ ሙሉ ስክሪፕት የተዘጋጀው በ5 ደቂቃ ውስጥ ብቻ ነው። አዎ በትክክል ሰምተሃል፣ 5 ደቂቃ። አብዛኛው ሰው ጀሚኒን ስክሪፕት ጻፍልኝ ብሎ ይጠይቃል። እሱ ግን ስህተት ነው። ዛሬ ረጅም ቪዲዮዎችን በደቂቃዎች ውስጥ ጥራታቸውን ጠብቀው እንዲወጡ የሚያደርገው ያንን ድብቅ ፕሮምፕት አሳያችኋለሁ። ወደ ስራው ይላል። ሁለተኛው አማራጭ ነው። ሶስተኛው ደግሞ ችግርና መፍትሄ የያዘ ነው። ለረጅም ቪዲዮ ስክሪፕት ስትጽፍ ሐሳብ ጠፍቶብህ ኮምፒውተር ፊት ለሰዓታት ደንዝዘህ አውቀሃል? ያ ሰዓት አከተመ። ትልልቅ ቻናሎች የጀሚኒን አቅም ተጠቅመው እንዴት የሳምንት ስራን በደቂቃዎች እንደሚጨርሱ ደብቀውት የቆዩት ዘዴ ዛሬ ይፋ አደርጋለሁ። ቪዲዮው ሲያልቅ አንተም እንደ ማሽን ቪዲዮዎችን ማምረት ትጀምራለህ ይላል። ስለዚህ ለቫይራል ኢንትሮ ጠቃሚ ነጥቦች ይላል። ፈጣን ኤዲቲንግ ያስፈልጋል ይላል። ክሊፍሃንገር ወይም ቪዲዮ መጨረሻ ላይ የማሳያቸው ልዩ ፕሮምፕቶች ደግሞ ሁሉንም ነገር ይቀይረዋል ይላል። ድምጽ በስተጀርባ በራስ መተማመን የሚገልጽ ኮንፊደንስ ስቴጅ ወይም ዝቅ ያለ ሙዚቃ ተጠቀም ይላል። እነዚህን ተጠቅማችሁ ምናችሁን ታዘጋጃላችሁ? አሁን ኢንትሮአችሁን ማለት ነው። ስለዚህ ከነዚህ ውስጥ አንዱን የተሻለ ነው የምትሉትን ታስገባላችሁ ማለት ነው። እሺ ይሄን ከጨረስኩ በኋላ አሁንም ከታች ባክ ማያዋን ነካና ወደ ማን ሄዳለሁ? ኢንትሮ ወስጃለሁ። አሁን ወደ ቦዲ ገባለሁ። ይሄው ከዛ ኮፒ አረግና እዚህ ጋር ታች ነክቼ እመጣለሁ። ይሄው ጀሚኒ ላይ እመጣና ፔስት አደርገዋለሁ። ፔስት ካደረኩት በኋላ እንግዲህ በመረጣችሁ ትርስ እየጠየቃችሁ አይደል? ሁክ፣ ኢንትሮ፣ አሁን ቦዲ ደርሰናል።
ዩቲዩበሮች ደብቀውት የቆዩት የጀሚኒ አጠቃቀም ዘዴ ለረጅም ቪዲዮዎች ለዚህ ርዕስ ቫይራል የሚወጣ ሰዎችን መያዝ የሚችል አማራጭ ቦዲ ስጠኝ ነው ያልኩት። አሁን ቦዲ ነው አያችሁ። ስለዚህ አሁን አንድ ስክሪፕት 4 ነገሮችን ይዟል ብያለሁ። የመጀመሪያው ሁክ ነው፣ እዛ ኢንትሮ ነው፣ ቦዲ ነው፣ አውትሮ ነው። 4 ነገሮችን ያካተተ ነው። ስለዚህ ፕሮፌሽናል የሆነ ስክሪፕት ነው እየጻፍን ያለነው። እሺ ይሄው እልክለታለሁ አንድ ባንድ ዝርዝር አድርጎ ያመጣልኛል። ይሄው ለዚህ ርዕስ የሚሆን ቪዲዮ ዋና ክፍል ቦዲ ተመልካቹን ደረጃ በደረጃ የሚመራ በተግባር የሚታይና የሚስጥር ስሜቱን እንዳይቀንስ ተደርጎ የተዘጋጀ መሆን አለበት ይላል። ቪዲዮ ቫይራል እንዲሆን ዋናውን ክፍል በ3 ዋና ሚስጥራዊ ደረጃዎች እንከፍለዋለን። እንግዲህ ስለዚህ 3 ዋና ምንድን ሰጥቶኛል? ቦዲዎች ሰጥቶኛል። አንደኛ የተገላቢጦች ስልት ማለት ነው። ዘ ሪቨርስ ኢንጂነሪንግ ሜትድ ይላል። ተመልካቹ ጀሚኒ እንዴት በተሳሳተ መንገድ ሲጠቀም እንደነበር ንገረው ይላል። ዋናው ነጥብ አብዛኛው ሰው ስለ ርዕስ ስክሪፕት ጻፍልኝ ብሎ ነው የሚጠይቀው። ይህ ስህተት ነው። አያችሁ፣ ጀሚኒ ላይ ስትጠይቁ ስለ ርዕስ ስክሪፕት ጻፍልኝ አይደለም የሚባል። እዛ ላይ ምን ማድረግ አለባችሁ? አንድ ርዕስ ትመርጡና ለዛ ርዕስ አማራጭ ርዕስ ስጠኝ ትሉታላችሁ። ስትሉት ርዕሱን በደንብ ግልጽ ሆኖ የሚያብራራ ርዕስ ይሰጣችኋል። ያንን ትመርጣላችሁ። በዛ ከጀመራችሁ በኋላ ሁኩን፣ ኢንትሮውን፣ ቦዲውን፣ አውትሮውን እያንዳንዱ ጠይቁታላችሁ። አሁን አንዳንድ ሰዎች ጊዜ ለማሳጠር ሲሉ አንድ ርዕስ ያስገቡና ለዚህ ርዕስ አንድ ጊዜ ይጠይቁታል። ሁኩን፣ ቦዲውን፣ ኢንትሮውን፣ አውትሮውን አንድ ስጠኝ ሲሉት ብዙ ዲፊኒሽን ያለው ሐሳብ ላይ መጣላችሁ ይችላል ስትጠይቁ። ስለዚህ እያንዳንዱን ጠይቃችሁ አሪፍ ማብራሪያ እንድታገኙ ሁክ ለብቻ፣ ኢንትሮ ለብቻ፣ ቦዲ ለብቻ፣ አውትሮ ለብቻ ጠይቁ። እሺ ስለዚህ ይህን ይመስላል። እዚህ ጋር ምን ይላል? ሚስጥሩ መጀመሪያ ለጀሚኒ የቪዲዮውን አወቃቀር ስትራክቸር ንገረው ይላል። ተግባር መጀመሪያ የቪዲዮውን 5 ዋና ነጥቦች አውጣልኝ። ለእያንዳንዱ ነጥብ ደግሞ ተመልካችን የሚይዝ ሳብ ሁክ ፍጠርልኝ ብለህ ጠይቀው። ይህም ቪዲዮ ረጅም ቢሆንም አሰልች እንዳይሆን ያደርገዋል። ይሄ አንደኛው የቦዲ አማራጭ ነው። ሁለተኛው ደግሞ ፐርሶና ወይም ደግሞ የባህሪ ሚስጥር ዘ ፐርሶና ፕሮምፕት ይባላል። ጀሚኒ እንደ ተራ ኤአይ ሳይሆን እንደ ባለሙያ እንዲያስብ ማድረግ ነው የሚለው። ዋናው ነጥብ ጀሚኒን አንተ የ10 ሚሊዮን ሳብስክራይበር ያለው ዩቲዩበር ነህ ብለህ እዘዘው። የፕሮምፕት ዘዴ አንተ ጎበዝ የቪዲዮ ስክሪፕት ጸሐፊ ነህ፣ ስታይልህ ደግሞ እንደ ታዋቂ ዩቲዩበር ስም ነው፣ ንግግርህ አጭር፣ ቀልድ የታከለበት እና መረጃ ሰጪ ይሁን የሚለውን ትዕዛዝ ተጠቀም። ውጤቱ ጀሚኒ የሚሰጥህ ጽሑፍ እንደ ሮቦት ሳይሆን እንደ ሰው እንዲሰማ ያደርገዋል። እንደዚህ አድርጋችሁ የምትጠይቁት ከሆነ እሱ እንደ ሮቦት ሳይሆን ሰው፣ ትክክለኛ ፕሮፌሽናል ሰው እንደሰራው አድርጎ በአሪፍ ሁኔታ ያቀርብላችኋል ማለት ነው። ሶስተኛው አማራጭ ለረጅም ቪዲዮዎች ቁልፍ ይሄ ነው ይላል። ይህ ክፍል ነው የ20 ደቂቃውን ስክሪፕት በ5 ደቂቃ የሚያስጨርሰው ይላል። ዋናው ነጥብ ጀሚኒ በአንድ ጊዜ 20 ደቂቃ እንዲጽፍ አትዘዘው፣ ጥራቱ ይወርዳል። አያችሁ። ስለዚህ ባንዴው የ20 ደቂቃውን ሁሉንም ባንዴ ስትጠይቁት ጥራቱን ያወርድባችኋል። አሰራር 1 ይላል። መጀመሪያ ማውጫውን አውትላይን እንዲያወጣ ታደርጋለህ። በመቀጠል አሁን ለክፍል 1 ብቻ ዝርዝር ስክሪፕት ጻፍልኝ ትለዋለህ። ቀጥለህ ለክፍል 2 ቀጥል እያልክ በደቂቃዎች ውስጥ ትጨርሳለህ። ቲፕ፣ በንግግርህ መሃል ተመልካቹ እንዳይሰለች ምስላዊ መግለጫዎችን ቢሮል ሰጀሽን ጨምርልኝ የሚለውን ትዕዛዝ ተጠቀም። የቪዲዮ ማሳያ ቪዥዋል ዲሞንስትሬሽን፣ በቪዲዮ መሃል እነዚህን ነገሮች ማድረግ እንዳትረሳ ይላል። ስክሪን ሪከርድ፣ ጀሚኒ ላይ ፕሮምፕቱን ስትጽፍ እና ውጤቱ ሲመጣ በፍጥነት ፋስት ፎርዋርድ አሳይ። ጀሚኒ ላይ የሆነ ጥያቄ ትጠይቃለህ። ስትጠይቀውና ጠይቀህ ደግሞ ሲያመጣልህ ሐሳቡን በፍጥነት ታሳያለህ ይላል። ማነጻጸር፣ በድሮው መንገድና በአዲሱ የጀሚኒ መንገድ መካከል ያለውን ልዩነት አሳይላል። እነዚህን በሙሉ እያያችሁ የተሻለውን ትጠቀማላችሁ ማለት ነው። ስለዚህ አሁን ምንን ጨርሰናል? ቦዲን ጨርሰናል። ቦዲ ከነዚህ ከመጡልን አማራጮች አንዱን ነው ብቻ አማራጭ 1፣ አማራጭ 2፣ አማራጭ 3 ከሚለው አንዱን አማራጭ ትጠቀማላችሁ፣ ታስገባላችሁ። እሱን ካደረጋችሁ በኋላ የእናንተን ክሬቲቪቲም አብራችሁ መጨመር አለባችሁ። እሺ ይሄው ቦዲ አየን። አሁን ቀጣይ ወደ ምን እንሄዳለን? ወደ አውትሮ እንሄዳለን። እታች ነካና እቺን ነክቼ ስለዚህ አሁን እዚህ ጋር ይሄን ጠቅ አረግና ኮፒ አደርጋለሁ። ከዛ ባክ ብዬ እገባና እዚህ ጋር አስክ ጀሚኒ የሚለው ጋር ጠቅ አድርጌ ምን አደርገዋለሁ? ፔስት አደርገዋለሁ። ስለዚህ አሁን ወደ የመጨረሻው ስቴፕ ላይ ደርሻለሁ። ሁክ ሰራው፣ አማራጭ ርዕስ ሰራው፣ ሁክ ሰራው፣ ኢንትሮ ሰራው፣ ቦዲ ሰራው። አሁን አውትሮ ደርሻለሁ። ስለዚህ አሁን የዩቲዩበሮች
ደብቀውት የቆዩት የጀሚኒ አጠቃቀም ዘዴ ለረጅም ቪዲዮዎች ለዚህ ርዕስ ቫይራል የሚወጣ ሰዎችን መያዝ የሚችል አማራጭ አውትሮ ውስጥ የሚየዋለው ይሄው ቀስቷን ስነካት ይሄዳል። ከዛ በኋላ አንድ ባንድ ዘርዝሮ ያመጣልኛል። አያችሁ? አውትሮ ማለት ደግሞ የመጨረሻው የቪዲዮ መዝጊያ ማለት ነው። ቪዲዮ መጨረሻ ስትጨርሱ ምን ማድረግ እንዳለባችሁ አንድ ባንድ ያሳያችኋል። እሺ አመጣልኛል። የቪዲዮ ማጠቃለያ ወይም አውትሮ ተመልካቹ ቪዲዮውን ዘግቶ እንዳይወጣ ሳይሆን ሌላ እርምጃ እንዲወስድ ሳብ ላይክ ወይም ደግሞ ሌላ ቪዲዮ ማየት የሚያደርግ መሆን አለበት። ለዚህ ምስጢራዊ ርዕስ የሚሆኑ 3 የአውትሮ አማራጮች እንሆ ይላል። 3 ነው የሰጠኝ። አያችሁ? 3 እናንተ በቁጥር 5ም ከ3 እስከ 5ም ብላችሁ ብትዘረዝሩለት ራሱ ያላችሁን ያመጣላችኋል። እሺ ተመልካቹ አሁን የተማረውን ዘዴ እንዲሞክረውና ቀጣዩን ምስጢር እንዲጠብቅ ያደርጋል ይላል። እንግዲህ ምስጢሩ ይሄ ነው። ጀሚኒን እንደ ተራ ኤአይ ሳይሆን እንደ ባለሙያ ቡድንህ መጠቀም ስትጀምር ውጤቱ ይገርምሃል። ይሄ ዘዴ ብቻውን ግን በቂ አይደለም። በሚቀጥለው ቪዲዮ ደግሞ ጀሚኒን የጻፈውን ስክሪፕት በኤአይ ድምጽ እና ምስል ተክተን እንዴት ሙሉ ቪዲዮ በ10 ደቂቃ እንደምናመርት ታሳያችኋለሁ። ያ እንዳያመልጥህ ሰብስክራይብ አድርገህ ጠብቀኝ። እስከዛው ግን ይሄን ዘዴ ዛሬውኑ ሞክረውና ውጤቱን ኮሜንት ላይ ንገረኝ ብለህ ይሄ የመጀመሪያው አውትሮ ይባላል ማለት ነው። ይሄ የመጀመሪያው አማራጭ ነው። አማራጭ 2 ደግሞ ማህበረሰባዊ ጥሪ ኢንጌጅመንት አውትሮ ይላል። ይሄ ስንተኛው ነው? ሁለተኛው አማራጭ ነው። ተመልካቹ አስተያየቱን እንዲሰጥ እና ቪዲዮውን እንዲያጋራ የሚገፋፋ ነው። ይሄ ብዙዎች ጀሚኒን ጥያቄ መጠየቂያ ብቻ አድርገውት ሲያስቡት፣ አንተ ግን አሁን የረጅም ቪዲዮዎችን ማሽን እንዴት እንደምትሆን አውቀሃል። ይህ መረጃ ጠቃሚ ሆኖ ካገኘው ለጓደኛ ሼር አድርገው። ምክንያቱም እውነተኛ ዩቲዩበሮች መረጃን አይደብቁም፣ ያጋራሉ። ጥያቄ ካለ ኮሜንት ላይ አስቀምጥልኝ፣ እያንዳንዱ ጥያቄ እመልሳለሁ። በሚቀጥለው ቪዲዮ እስክንገናኝ ቻው ብለህ ሁለተኛውን አማራጭ ተዘጋለ። ከዚህ ሁሉ እንግዲህ ልትመርጥ አይደል? ከሶስቱ አንዱ ነው የምታስገባ። አማራጭ 3 ፈጣንና ቀጥተኛ ይላል። ዘሃይ ኢነርጂ አውትሮ ለፈጣን ቪዲዮዎች የሚሆን አጭር ማጠቃለያ ይላል። ሰዓታትን ማባከን አብቅቷል። አሁን የ20 ደቂቃ ስክሪፕትን በ5 ደቂቃ ውስጥ ጨርሰህ ወደ ኤዲቲንግ መግባት ትችላለህ። ይህንን ዘዴ ተጠቅመህ የሰራኸውን ቪዲዮ ሊንክ ኮሜንት ላይ አስቀምጥልኝ፣ ገብቼ አየዋለሁ። ለተጨማሪ የኤአይ እና የዩቲዩብ ቲፖች ይህን ቪዲዮ በስክሪኑ ላይ ያለውን ሌላ ቪዲዮ ተመልከት። ሰላም ይላል። ለቫይራል አውትሮ ጠቃሚ ምክሮች ፕሮ ቲፕ ይባላሉ። ኤንድ ስክሪን ካርድ ላይ በንግግርህ መሃል ይሄንን ቪዲዮ ተመልከት ስትል ሌላ ተዛማጅ ቪዲዮህን በስክሪኑ ላይ እንዲመጣ አድርግ። ይህ የቻናልህን ዎች ታይም ይጨምራል ይላል። ዘ ሴክሬት ኮሜንት የሚባለው ደግሞ ተመልካቾች እስከ መጨረሻው ማየታቸውን ለማወቅ እስከዚህ ካየህ ኮሜንት ላይ ጀሚኒ ማስተር ብለህ ጻፍ በላቸው። ይህ የቪዲዮ ኢንጌጅመንት ከፍ ያደርገዋል ይላል። ከዛ ሙዚክ ሽፍት በማጠቃለያው ላይ ሙዚቃው ትንሽ ከፍ እንዲልና አበራታች አፕ ቢት እንዲሆን አድርግ። ከነዚህ ውስጥ የትኛውን ለቪዲዮ ማሳደጊያ ይሆናል ይላል። ስለዚህ አንድ ባንድ የ20 ደቂቃ ቪዲዮ ስክሪፕትን በ5 ደቂቃ ዝርዝር አድርገን ተመልክተናል። ስለዚህ ሁላችሁም ይሄን ቪዲዮ ካያችሁ በኋላ በትናንትናው ቪዲዮ በቻት ጂፒቲ እንዴት እንደሚሰራ አሳይቻችኋለሁ። በዛሬው ቪዲዮ ደግሞ በጀሚኒ እንዴት እንደሚሰራ። ስለዚህ በቻት ጂፒቲም በጀሚኒም አሰራሩን አይታችሁ ያልገባችሁ ካለ ኮሜንት ላይ ማንኛውም ጥያቄ አስቀምጡ። እያንዳንዱን ጥያቄ እያየሁ እመልሳለሁ። ስለዚህ በዚህ መሰረት የዩቲዩብ ቪዲዮአችሁ ፕሮፌሽናል እንዲሆንና በአጭር ጊዜ ውስጥ ብዙ ሳብስክራይብ ዋች አወር እንዲያመጣላችሁና ቶሎ ተከፋይ እንድትሆኑ ይሄንን ቪዲዮ በደንብ እያያችሁ ሁላችሁም አሁኑኑ ቪዲዮ እንዳያችሁ ይሄንን ስቴፕ ሞክሩት፣ ወይም ደግሞ ይሄን ጀሚናይ ገብታችሁ አብራችሁ እንደረዳት አድርጋችሁ ተጠቀሙበት። በዛሬው ቪዲዮአችን በጀሚኒ ስክሪፕት መጻፍን አየን። ግን ያ ብቻውን በቂ አይደለም። ያንን ስክሪፕት እንዴት ወደ ማራኪ ምስልና ቪዲዮ መቀየር እንደምትችሉ ማወቅ ትፈልጋላችሁ? እንግዲያውስ እዚህ ስክሪኑ ላይ የሚታየውን ቪዲዮ አሁኑኑ ተጫኑ። እዛ ላይ የቪዲዮ ኤዲቲንግ ሚስጥሮችን አጋራችኋለሁ። በቀጣይ ቪዲዮአችን ደግሞ ጀሚኒን ተጠቅመን እንዴት ቫይራል የሚወጣና ሰዎችን መያዝ የሚችል ተምብኔል መስራት እንደምንችል አሳያችኋለሁ። ለቻናሉ አዲስ ከሆናችሁና ቀጣይ እንዲህ አይነት ቲፕ እንዲደርሳችሁ ሳብስክራይብ አድርጉ። ላይክ እና ሼር ለጓደኞቻችሁ እንዲደርሳቸው። ስላዳመጣችሁኝ አመሰግናለሁ። ቀጣይ በሌላ አስተማሪ ቲፕ እስክንገናኝ ቸርን ሰንብት።